ስሜ ሄለን ተስፋ ይባላል። የመጣሁት ከጋምቤላ ክልል ነው። ሁለተኛ ዓመት የአካውንቲንግ ተማሪ ነኝ። እንዲሁም ደግሞ ጋምቤላ ፕላን ኢንተርናሽናል ላይ በተቋቋመው የዩዝ አድቫይዘሪንግ ፓናል ሜምበር ነኝ። ዛሬ በነበረኝ ቴክ ኦቨር ሃቢታት ፎር ሂውማኒቲ ኢንተርናሽናል ኤንጂኦ በመገኘት የካውንትሪ ዳይሬክተር የሆኑትን አቶ ይጥና ተካልኝ ቦታ ተክቼ ቴክ ኦቨር አድርጌ ነበረ። በመጀመሪያ አቶ ይጥና የእንኳን ደህና መጣሽ አቀባበል አደረጉልኝ። ከዛ በመቀጠልም ሃቢታት ፎር ሂውማኒቲ ምን እንደሚሰራና ምን ላይ እንደሚሰሩ ገለጻ አደረጉልኝ። ከሚሰሩባቸው ስራዎችም አንደኛው ደግሞ አቅመ ደካማ ለሆኑት ሰዎች የቤት ግንባታ እንዲሁም ደግሞ የሴቶችን የመሬት ባለቤትነትን የማረጋገጥ እንዲሁም ደግሞ አድቮኬት ፖሊሲ ላይ አድቮኬት የማድረግን ስራ እንደሚሰሩ ብሪፍ ካደረጉልኝ በኋላ ቀጥታ ያለፍነው ስታፍ ትውውቅ ነው። ስታፍ እዛ ያሉትን ሁሉንም ተዋወቅን። ስታፎችን ተዋውቀን ከጨረሰን በኋላ ከዛ በመቀጠል ደግሞ ሚቲንግ ነበረ። እዛ ሚቲንግ ላይ እኔም የመክፈቻ ንግግር አድርጌ ፕሬዘንት የማደርገውን የዚህ ዓመት ቲም የሆነውን ኢንድ ቻይልድ ሜሬጅ ፕሬዘንት አደረግኩኝ። የገርልስ ቴክ ኦቨር ኢኒሺዬቲቭ ተሳታፊ በመሆኔ በጣም ደስተኛ ነኝ። ዛሬ በነበረኝ ውሎ ላይ ሃቢታት ላይ በነበረኝ ቆይታ ብዙ የፕሮግራም ማናጀር ሴቶችን አይቻለሁ። ሊድ የሚያደርጉ ፕሮግራም ኮኦርዲኔተር የሆኑ ሴቶችንም አግኝቼ ነበረና ሴቶች ኃላፊነት መወጣት እንደሚችሉ እድል ከተሰጣቸው ቦታ ከተሰጣቸው ሊድ ማድረግ እንደሚችሉ አይቻለውና ይህንን ፕሮግራም ያዘጋጀው ፕላን ኢንተርናሽናል ኢትዮጵያ እንዲሁም ጋምቤላ ክልል የሚገኘው ያብ እጅግ አድርጌ በጣም አመሰግናለሁ። ሃቢታት ፎር ሂውማኒቲ ካውንትሪ ዳይሬክተር እንዲሁም ደግሞ ሙሉ ሰራተኞቹ ላደረጋችሁልኝ አቀባበል እጅግ አድርጌ አመሰግናለሁ። ቴንክ ዩ